እያደረጉ ይገኛሉ በጣም ደፋርና ጀግና የሆነችው የ9 ዓመቷ ካፒቴን በዚህ መልኩ ባህር ላይ ፕሌኑን እየቀዘፈችውም ትገኛለች የፕሌኑ ክንፎች ላይ የተነሳ የነበረው የእሳት አደጋ ሙሉ በሙሉ እየጠፋም ይገኛል እነሱ ላይ የሚደርሰው አደጋ በመቀነስ ላይ ነው የሚገኘው ሁሉም በጣም ተገረሙ ፕሌኑ መሃል ላይ ቆመ የቴክኒክ ባለሙያዎች ሁሉ የኮሙኒኬሽን ባለሙያዎች ሁሉም በጣም ተደመሙ ዓለም ላይ በዚህ ልክ አውሮፕላንን የማሳረፍ ታሪክ ተደርጎ አያቅም ያውን በ9 ዓመት ልጅ አሉ ሁሉም በከፍተኛ የሆነ ደስታ ውስጥ ነው የሚገኙት ውስጥም ያሉት ሰዎች አጨበጨቡ በጣም ተደሰቱ ልጅቷን ግን አስታውሷት አሏቸው እነሱም ልጅቷን ማመስገናቸውን ጀመሩ ምክንያቱም እሷ በመኖሯ ምክንያት አውሮፕላናችን ሊያርፍ ቻለ ሲሉ ተናገሩ በ9 ዓመቷ ልጅ ይህን ሁሉ ነገር መደረጉ ሁሉም በጣም አድርገው ተደመሙ ከሶስት ሰዎች በስተቀር ማለት ነው እናት አባት እንዲሁም የፕሌን የማብረር ተማሪ ልጅ የሆነው ሰዎች ማለት ነው እኛ ባላበረር ነው እያሉ ስለነበረም አሁን ሊከፉም ችለዋል እነሱ ላይ ሁሉም ሰዎችም ማሾፋቸውን ቀጠሉ እናብረው ስትሉ አልነበር እንዴ ይኸው ሳታበሩት የ9 ዓመቷ ልጅ አሳረፏት ሲሉም ተናገሩ ሁሉ ነገር ግን እዚህ ጋር አላበቃም ምክንያቱም ያንን ቦታ ቀስፈው ዋይንተው ከዛ ቦታ ላይ መውጣት መቻል ይጠበቅብቸዋል ግን አሁን እንደተረጋጋና ሁሉም መውጣት እንደሚችሉም ጭምር ይነገራቸዋል ሁሉም በጣም አድርገው ደስተኛ ይሆናሉ ለሴቶች ለህፃናት እንዲሁም ቅድሚያቸው ለገፋም ጭምር ሰዎች ጭምር ቅድሚያ እንዲሰጣቸውም ጭምር ይነገራል ሁሉም በጣም አድርገው ይደሰታሉ እናትና ልጅም ለመውጣትም ጭምር ይጠራሉ ልጅቷም ልትነሳ በምትልበት ጊዜ በዚህ መልኩ ትወድቃለች ራሷንም ትስታለች እናትም በጣም አድርጋ ትደናገጣለች ወስተሷም ትመጣለች በጣም አድርገው ሁሉም ይደነግጣሉ አንስተውም ወደ ሆስፒታልም ጭምር ይወስዷታል ሆስፒታልም ከወሰዷት በኋላ ዶክተሩም እንዲህ ሲል ይናገራል ምንም አይነት ህመም እንዲሁም በሽታ የለባትም ለረጅም ሰዓት ያህል ፕሌኑን ለማሳረፍ ከፍተኛ የሆነ ጭንቀት ውስጥ ስለነበረች ያ ነው ይህንን የፈጠረው በጥቂት ጊዜያቶች ውስጥ ትድናለች ይላታል ግን እስካሁን ድረስ ራሷን ከሳተችበት አልተነሳችም እናትም በዚህ ሰዓት ስልክ ይደወልላታል የተደወለላትን ስልክም በምታነሳበት ጊዜ ለልጅቷ ትልቅ የሆነ የስጦታ ፕሮግራም እንደተዘጋጀና እንድትመጣም ጭምር ይጠይቋታል ልጅቷ እንዳልተነሳችም እናት ጭምር ትናገራለች ነርሶቹም ልጅቷ እንዳልተነሳች ግን ደግሞ ትልቅ ፕሮግራም እንደተዘጋጀ እንዲሁም ይዛ ፕሮግራም ላይ ሚዲያና ሚኒስትሮች እንደሚገኙም ጭምር ይናገራሉ ይህንን በሚናገሩበት ሰዓት ላይ ይቺኛዋ እናት አዲስ የሆነ ሀሳብ አይምሯ ላይ ይመጣላታል ልጇንም ታሳምነዋለች አንተ እኮ ፕሌን ውስጥ ነበርክ የበረራ ባለሙያም ነህ ስለዚህ ፕሌኑን ያሳረፍኩት እኔ ነኝ ልጅቷ አይደለችም ብለህ የስራ ዕድሉን አገኝበት እንዲሁም ሽልማቱንም ውሰደው ክብሩንም አገኘው ስትልም ጭምር ትነግረዋለች ልጁ በጣም ቢያንገራግርም የስራ ዕድል ማግኘት ስለሚፈልግ ግን የእናቱን ሀሳብም ጭምር ይቀበላቸዋል ወደዛ ቦታ ላይም ይሄዳሉ እናንተ ማን ናችሁ አልተጠራችሁም ውጡ በሚባሉበት ጊዜ ላይ እናትም በድፍረት ውስጥ ሆና የትናንትናው ታምር እኮ የሰራው ልጄ ነው እንዲሁም የተጠራሁት ደግሞ እኔ ነኝ ተጠርተናል ትላለች እንዲሁም እንዲገሙም ጭምር እንዲያደርጓቸውም መታገላቸውን ይጨጥላሉ የ9 ዓመቷ ካፒቴን እኮ ነች ይህንን ያደረገችው በሚባልበት ሰዓት ላይ የኔ ልጅ ነው ይህንን ያደረገው የ9 ዓመቷ ካፒቴን ይህንን ልታደርግ አትችልም ሲሉም ይናገራሉ ይህን አረ አይሆንም የ9 ዓመቷ ካፒቴን ነች ምክንያቱም ሁላችንም የተሰበሰብነው በዛ ምክንያት ነው ሚዲያ ላይ የተወራው ሴት እንደሆነች ነው ሲሉም ይናገራሉ እናትም በሙሉ ሞራል ውስጥ ሆና ያን እንደምታረግም ጭምር በምትናገርበት ጊዜ ብዙ ሰዎችም መቃወማቸውን ይቀጥላሉ ልጁ ግን የስራ ዕድልን ማግኘት ይፈልጋል በዚህም ሰዓት ላይ እናቱ የምትለው ሙሉ በሙሉ አድርጎ ማድመጡንም ይቀጥላል በዚህ ሰዓት ግን አንድ ሰው ወደኔ ዙሩ ሲልም ይጠይቃቸዋል እኔ አየር መንገድ ኃላፊ ነኝ ይህንን ያደረገው የእውነት ልጅ ከሆነ ከፍተኛ የሆነ ማዕረግን ያገኛል ስራም ጭድል ጭምር ሰጠዋለሁ የቢዝነስ ካርድን ውሰዱ ሲልም ይሰጣቸዋል እናት ልጅ እንዲሁም አባትም ጭምር በጣም አድርገው ይደሰታሉ ለልጃቸው ትልቁን ክብር እየወሰዱበትም ይገኛሉ ግን ደግሞ ከዛችኛዋ ልጅ ትልቁን ክብር እየነጠቋትም ነው የሚገኙት አባትም ይቀጥላል እንዴት የ9 ዓመት ልጅ ይህንን ታደርጋለች እንደውም በእናቷ አቅፍ ውስጥ ነበረች እንደውም እየዋሰችም ጭምር ነው ሲልም ይናገራል እናትም በሙሉ ድፍረት ውስጥ ሆናም ያ ሊሆን አይችልም እነሱ ስሙን እያጠፉ ነው የልጅን ክብር ሊወስዱበት ነው እንጂ የ9 ዓመቷ ካፒቴን አላሳረፈችውም ስትልም ትናገራለች ይሷም እንዴት ልመናችሁ ሲልም ይጠይቃል ልጁም በዚህ መልኩ ዩኒቨርሲቲ ውስጥ ሰቃይ የሆነ የኤሮስፔስ ኢንጂነሪንግ ተማሪ እንደሆነም ጭምር ያሳያቸዋል ያም ሰውዬ ጎበዝ ተማሪ እንደሆነ ሲመለከት አሃ የ9 ዓመቷ ልጅ ይህንን አደረገች ብዬ ከምቀበል አንተም ብቀበለ ነው የሚሻለ ሲልም ይናገራል ሁሉም ደስታቸው ይመጣል ፈገግም ይላሉ ጋዜጠኞቹም ጭምር ማመናቸውንም ይጀምራሉ እነዚህ ቤተሰቦች ስምጥጥ አድርገው እየካዱም ጭምር ይገኛሉ ዛሬ ከናንተ ጋር እሆናለሁ ሲል የሌላኛው አየር መንገድ ባለቤትም መናገሩን ይቀጥላል በአስደናቂ ሁኔታ የ9 ዓመቷ ካፒቴንም ራሷን ከሳተችበት ትነሳለች ከኛቷ ጋር በመሆንም ወደዛ ቦታ ላይ አብረው ለመሄድ ዝግጅታቸውን ይጀምራሉ ወደ ሽልማት ፕሮግራሙም ልትሄድ ነው የመድረክ መሪውም ሁላቸውም ተሰብስቡ ፕሮግራሙ ሊጀመር ነው ሲልም ይናገራል የኛም ሰው የልጅ እውነቱን የተናገረ ስለመሰለው ረጋ ብለው እውነተኛውን አስረዳቸው ሲልም ይነግረዋል እናትና አባት ግን ውሸት መሆኑንም ቢያውቁ ልጃቸው በዚህ ቀን ዋሽቶም ቢሆን ያንን ፕሌን እሱ እንዳሳረፈው ከተነገረ ከፍተኛ የሆነ ሽልማት ስለሚሰጠው ሽምጥጥ አድርገው ይዋሻሉ ልጃቸውም እንዲዋሽ ያበረታቱታል ኮማንደርና የአየር መንገድ ኃላፊው በዚህ ሰዓት ላይ ይመጣሉ ጋዜጠኞች በከፍተኛ ጥያቄም ያዋከባቸዋል እነሱም ታሪኩን እንዲህ ብለው ማስረዳታቸውን ይጀምራሉ ሁሉ ነገር የተጀመረው በግራ በኩል የሚገኘው የአውሮፕላናችን ኢንጂን ሲቃጠል ነው ከዛ ግን በአንድ ኢንጂን ብቻ ማከራከራችንን እንጀምራለን ካፒቴናችንን በመስኮት በኩል ወጥተው ሊንሳፈፉም ይጀምራሉ ሌሎች ሰዎችም ጎትተው ጭምር እንዲገቡ ያደርጓቸዋል ከሱ ባለፈም መብረቅም ጭምር ይፈጠርብናል በአንድ ኢንጂን ብቻ ሙሉ መብረቆም ይተረፋል ከዛ በኋላም ከፍተኛውን ውጥረቶች ጭምር ይመጡብናል ይህም ሪንገር መጨረሻ ላይ ሙሉ በሙሉ አድርገው ባህር ላይ እንዲያርፍም ጭምር ችሏል ይህን ግን የቻለው የ9 ዓመት ልጅ ከፍተኛውን አስተዋጽኦ ስላደረገች ነው ሲልም ይናገራል የአየር መንገዱ ከፍተኛ የሆነው ባለስልጣንም ይቺ ልጅ ግን በዛሬ ቀን ልትመጣ አትቻለችም ምክንያቱም የጤና ችግር አለባት ሲልም ይናገራል ከሌላው አየር መንገድ የመጣው ሰው ግን ውሸታሞች ናቸው ዋሽቷቸዋል ይላል ምክንያቱም የ9 ዓመት ልጅ ይህንን ምንም አይነት የማብረር ልምድ ሳይኖራት ይህንን ልታደርግ አትችልም ሲልም ይናገራል ሁሉም ጋዜጠኞችም ወደዛ ትኩረት ማድረጋቸውን ይጀምራሉ እኔ የዓመታት ልምድ
ነበረኝ። ይህንም ፕሌን ማን እንዳሳረፈው አውቃለሁ። ለዚህ ኢንዱስትሪ በጣም አድርጌ ይጠነቀቃለሁ። ያሳረፈውም ይህ ልጅ ነው ሲልም ይናገራል። ምክንያቱም እሱ ልጅ ከፍተኛ የሆነ ውጤትን ያመጣ የዩኒቨርሲቲ የኤሮስፔስ ኢንጂነሪንግ ተማሪ ነው። ከፍተኛ የሆኑ ስራዎችንም ሰርቷል። የ9 ዓመት ልጅ ግን ያለምንም ልምድ ይህን ልታደርገው አትችልም ሲልም ከሌላ አየር መንገድ የመጣው ኃላፊም ይናገራል። ሌላኛውም ልጁም አዎ እኔ ነኝ ያሳረፍኩት ሲልም ይናገራል። 9 ዓመቷ ካፒቴን ፕሌኑን በሰላም እንዳሳረፈችውና ሁሉም ሰዎች በሰላም ወደ ቤታቸው እንዲገቡ እንዳደረጋችሁ ምንም አይነት ማስረጃ የላችሁም፣ ስለዚህ ያደረገው የኔ ልጅ ነው ትላለች እናት። አባትም አዎ ማስልከ ነው ማስረጃ የላችሁም ሲልም ይቀጥላል። በዚህ ሰዓት ላይ ግን ማን ነው ማስረጃ የላችሁም ያለው የሚል ድምጽም ይሰማል። 9 ዓመቷ ካፒቴን እናትም ወደዚህ መድረክ ላይ ይመጣሉ። ህዝቡም ትኩረቱ ይሳባል። እነዚህ ሰዎች ድንጋጤ ውስጥ ይገባሉ። ውሸታቸውም ሊነቃባቸው ነው። ኮማንደሩም ስለመጣስ በጣም ደስ ብሎኛል፣ ከባድ አደጋ ውስጥ የገባስ መስሎን ተጨንቀን ተሳቀን ነበረ ስትሉ ይነግሯታል። ልጅቷም ስላሰባችሁልኝ ስለጠነቃችሁልኝ ከልብ አድርጌ አመሰግናለሁ ትላለች። ይህ ሰው ግን አረ አሁንስ በዛ፣ አሁንስ አቁሙ፣ ከዚህ በኋላ መዋሸታችሁ ይበቃል ትላለች። እናትም አይ የዋሸን አይደለም ማስረጃ አለን እኛ ምስክር ነን ሲልትልም ትናገራለች። አረ አንቺ ምስክር ነሽ ይላታል። አዎ እኔ እኮ ልጅቷ እናት ብቻ ሳልሆን በዛ ፕሌን ውስጥም ነበርኩኝ፣ ሁሉን ነገር ልጄ ስትቆጣጠረውም ጭምር አይቻለሁ እያለች ስለ ፕሌን ውስጥ ስለተፈጠሩ ነገሮች በሙሉ ማስረዳቷንም ትቀጥላለች። በዚህ ሰዓት ላይ የልጁ እናት ከፍተኛ የሆነ ድንጋጤ ውስጥም ትገባለች። ልጁም ከባድ የሆነ ድንጋጤና ጭንቀት ውስጥም ጭምር ይገባል። ከሌላ አየር መንገድ የመጣውም ኃላፊ አንቺ የድርጅቱ ሰራተኛ ነች፣ ስለዚህ ለድርጅቱ እያዳላች ነው፣ ለልጅሽም እያዳላች ነው ሲሉም ጭምር ይናገራል። አዎ የኔ ልጅ እየተበደለ ነው ትልና እናት ማልቀስና መጮኋንም ትጀምራለች። ይህ ብቻም አይደለም፣ እዛ ውስጥ ያሉ ሰዎችም ከባድ የሆነ ድንጋጤና ውጥረት ውስጥም ይገባሉ። ከዛም በተጨማሪ እናት ማልቀሷንም ትጀምራለች። ይህ ትልቅ ድርጅት ልጄ ድሃ ስለሆነ ብቻ ለሱ የሚገባውን ክብር ለትንሿ ልጅ እየሰጧት ነው የሚገኘው ስትል በውሸት መናገሯንም ትቀጥላለች። የተለያዩ ሰዎችም ትኩረታቸው በጣም አድርገው ይሳባል። በውሸትማ እንደዚህ ልታለቅስ አትችልም እያሉ ጋዜጠኞቹ እንኳን ሳይቀሩ እሷ ላይ መጠቋቋማቸውን ይጀምራሉ። አዎ እቺ ናት ልክ ነች እያሉ እሷን መደገፋቸውን ጭምርም ይጀምራሉ። ከሌላ አየር መንገድ የመጣውም ሰውዬ በዚህ መልኩ ይናገራል። አዎ ይህ የፊዚክስንም ሆነ የሎጂክ ህግን የመጣስ ነው። የ9 ዓመት ልጅ እንዴትም አድርጋ ፕሌንን ልታሳርፍ አትችልም። እንዲሁም ይህንን ማድረግ የሚችለው የኤሮስፔስ ኢንጂነሪንግ ተማሪ የሆነው ልጅም ሲልም መናገሩንም ይቀጥላል። ሁሉም ሰዎች በጣም የሆነ ድንጋጤ ውስጥም ጭምር ይገባሉ። አሁን የነኝ ያደረኩት ሲልም ልጁም መናገሩ ይቀጥላል። አዎ እሱን ያደረገው በሚሉበት ሰዓት ላይ ግን ከኋላ አንድ ድምጽ ይሰማል። አዎ ይኸው እኛ ማስረጃው አለን፣ ይህንን ያደረገችው የ9 ዓመቷ ካፒቴን ነች ይላሉ። እነዚህ ሰዎች ባለፈው ቪዲዮ ላይ እንዳያችሁት ካፒቴኗ በምታበርበት ጊዜ ላይ ቪዲዮ ቀርጸዋት ነበረ። የቪዲዮን ማስረጃ ይዘውም ጭምር መጥተዋል። በዛ ጊዜ የቀረጽኩት ቪዲዮ ይህንን ይመስላል፣ ሁላችሁም ልታዩ ትችላላችሁ ይልና ቪዲዮን የሚከፍትላቸዋል፣ ለሁሉም እያዞረም ያሳያቸዋል። የሰዎችም ሀሳብ ከዚህ በኋላ ይቀየራል። አዎ የፕሌን አያያዟ ራሱ እንዴት አድርገው ነው የሚያስደስተው፣ እሷ ነች ያበረረችው እያሉ ማመናቸውንም ይጀምራሉ። በዚህ ሰው ግን እንዲህ ሲል ይጠይቀዋል። በዛ ከባድ የሆነ አደጋ በነበረበትና ለሞት በተቃረባችሁበት ሰዓት እንዴት አድርገ ቪዲዮ ሊቀርጽ ይችላል? ይህ የአየር መንገዱ የፈጠረው ውሸት ነው ሲልም ይናገራል። ይህ ልጁም ግን እንዲህ ሲል ይመልስለታል። ይህንን ሊቀርጽ ያደረጉኝ እኔ ሳልሆን እነዛ ሰዎች ናቸው። ምክንያቱም ልጅቷን እንድናስቆማት ከፍተኛ የሆነ ጥረትን እያደረጉም ነበረ። እንዲሁም አላቆምም በምትለን ሰዓት ላይ ለማስቆም ነው ይህንን ቪዲዮ የቀረጽኩት ሲልም ጭምር ይናገራል። እንዲሁም ይች ልጅ አሁን እንደዛ ነው የተፈጠረው ብላም ትናገራለች። ብዙ ሰዎችም አንተ ውሸታም፣ እሷን አስመሰለ፣ የእሷን ክብር ልትወስድባት ነው የመጣኸው እያሉ ልጁም መውቀሳቸውንም ጭምር ይጀምራሉ። ይህም ሰው አንተ እየዋሸህ ነው እንዴ እኔ አንተን ወክዬ እንድከራከር የምታደርገኝ ሲልም ይሟገተዋል። እናት ግን እየዋሸ እንዳልሆነ አሁንም መናገሯን ትቀጥላለች። ልጁ እየተበደለ እንደሆነም ጭምር ማስረዳቷንም ትጀምራለች። አሁን ላይ ነገሮች ከረዋል። መክረር ብቻም አይደለም፣ ልጅቷ ከባድ የሆነ ድንጋጤ ውስጥም ጭምር ገብታለች። የልጅቷም እናት ህይወታችሁን ላዳነችላችሁ ሴት ይህንን የምትከፍሏት ስትልም ጭምር መጠየቋንም ጭምር ትቀጥላለች። በጣም አድርጋም ትናደዳለች። እሷ ባትኖር እኮ ህይወታችሁ ሊተርፍ አይችልም ስትልም ትቀጥላለች። ይችኛዋም እናት እንዲህ ትላለች፣ የኔ ልጅ እኮ ነው የተጎዳው፣ በሚያበርበት ጊዜ ይሄ እጁ ተጎድቷል ብላም ጭምር ታሳያለች። ሁሉም አሁን ልጁን ማመናቸውን ይቀጥላሉ። እንዲሁም የ9 ዓመቷን ካፒቴን መጠራጠራቸውን ይጀምራሉ። 9 ዓመቷ ካፒቴን እንዲህ ትላለች፣ ፕሌኑን አንተ ከሆንክ ያሳረፍከው በአደጋ ጊዜ አንድም ፕሌን ለማሳረፍ የሚያስፈልጉ ጥያቄዎችን ጠይቀሃለሁ። እነዛን ጥያቄዎችም ትመልሳለህ፣ ግን እርግጠኛ ነኝ እነዛን ጥያቄዎች ልትመልሳቸው አትችልም ብላ በምትናገርበት ጊዜ ላይ እናት በጣም ደስተኛ ትሆናለች። ምክንያቱም ልጇ ትክክለኛ አብራሪ ሆና ፕሌኑን ያሳረፈችው እርሷ መሆኗ ይታወቅላት ነው። ሌሎችም ሰዎች ትንሽ ይደናገጣሉ። ልጁም በጣም ይደናገጣል። እናትም መመለስ አለብህ፣ ምን ችግር አለው? ፕሌን አብረረ ባታውቅ እንኳን የትምህርት መጽሐፍ ላይ የተማርክባቸውን ሀሳቦች በሙሉ ማንሳትም ትችላለህ ስትልም ትነግረዋለች። እንዲሁም ከጎን ያለው ሰውዬ እኔ ተማመንብሃለሁ፣ ትልቅ መልስንም ትሰጣለህ፣ እንዲሁም ቆንጆ የስራ ዕድልንም ታገኛለህ ሲልም ጭምር ይነግረዋል። ልጁም የስራ ዕድሉን ለማግኘት ሲልም ኃላፊነቱን ለመውሰድ ፈቃደኛም ጭምር ይሆናል። ልጅቷም እንዲህ ስትልም ጭምር ትጠይቀዋለች። የመጨመሪያው ጥያቄ የኤሌክትሪክ ሲስተሙ በሚበላሽበት ጊዜ ላይ አውሮፕላኑ ላይ ምን ታደርጋለህ? ሁለተኛው ጊዜ አንድን አውሮፕላን በተረጋጋ መልኩ ውሃ ላይ ለማሳረፍ የሚደረጉ ቀደም ተከተሎች ምንድናቸው ስትልም ትጠይቀዋለች። እርሱ እንዲመልስ ሰዎቹ እየጠበቁ ይገኛሉ። ልጁ ግን ስለዚህ የተማረው አንድ መስመር ብቻ ነበር። በጣም አድርጎም ጭምር ይደናገጣል። ከጎን ያለው ሰውዬም ተረጋጋ መልስ እንጂ ሲልም ጭምር ይነግረዋል። ልጁም ያለምንም ማፈር እሱማ ቀላል ነው፣ ፕሌኑን ታረጋጊዋለች፣ ከዛ በኋላም ዝቅ ታረጋጊዋለች፣ ውሃ ውስጥ ትከትዋለች ሲሉም ጭምር ይናገራል። ሁሉም ይህ እንደማይደረግ ስለሚያውቁ በጣም አድርገው መሳቃቸውን ይጀምራሉ። ፕሌኑ በግራ በኩል ያለው ክንፉ በጣም ተጎድቷል። በዚህ ምክንያት ግን እንዴት ባላንስ አድርገ ማስቆም ትችላለህ ስትልም ትጠይቀዋለች። እሱም በጣም አድርጎ ግራ ይጋባል። እሷም ትጠይቀዋለች። የተለያዩ ነገሮችንም ማጠቀም ያስፈልጋል።
እያንዳንዳቸውን ስንቅ ቁጥር ላይ ማድረግ እንዳለብንና ለምን መጠቀም እንዳለብን ልትመልስ ይገባል ስትልም ትጠይቀዋለች። ኮማንደሩም አዎ ልትመልስ ይገባል ሲልም መልሶም ይጠይቀዋል። ልጁም በጣም ግራ ይጋባል። የተለያዩ ሀሳቦችን ለመስጠት ቢሞክርም ግን ሊያደርገው አልቻለም። እሷም እንዲህ ትላለች፣ ይህንን መመለስ ካልቻል አንተ እንዳላበረርከው ግልጽ ሆነ። አዎ አንተ እንዳላበረርከው ግልጽ ነው፣ ፕሌኑን ያሳረፍኩት እኔ ነኝ ስትልም ትናገራለች። ጋዜጠኞቹ ህዝቦቹም ጭምር ሳይቀሩ እሱ ላይ መውቀሳቸውን እሱ እንዳላደረገው መናገራቸውንም ይቀጥላሉ። እናት ግን እንዲህ ስትል ትናገራለች፣ ልጄ ይህንን መመለስ ያልቻለው ስላላበረረ አይደለም። ፕሌኑን በሚያበርበት ጊዜ ጭንቅላቱ በብረት ስለተመታ የማስታወስ እድሉን አጥቷል። ማስታወስ ባለመቻሉ ምክንያት ነው ስትልም ትናገራለች። ከጎን ያለው ሰውዬም አዎ ማስታወስ ስላልቻለ ነው እንጂ ይህማ ጂኒየስ የሆነ የዩኒቨርሲቲ ተማሪ እኮ ነው፣ መመለስም ይችላል፣ እንዲሁም ፕሌኑን ያበረረው እሱ ነው ሲልም መናገሩንም ይቀጥላል። በጣም አድርገውም ይደናገጣሉ። የእውነት ጭንቅላትን ተጎድተዋል ስትልም ልጅቷም ትጠይቃለች። አዎ ልጅ ጭንቅላቱን ተጎድቷል እያለች እናት መመለሷን ትቀጥላለች። የተለያዩ ሰዎችም የእውነት እንደዛው ነው ነበር እንዴ የሚል ጥያቄ ውስጥም ጭምር ይገባሉ። አሁን ሁሉም ነገር ግራ የተጋባም ጭምር ይመስላል። ልጅቷም በሚያስደንቅ ብቃት እነዚህን መልሶች በሚገርም ሁኔታ አድርጋ መመለሷንም ጭምር ትቀጥላለች። እንዲሁም ሰዎችም ይህንን መልስ በሚሰሙበት ጊዜ እሷ እንዳደረገችው ጭምር ማመናቸውንም ይቀጥላሉ። እናትም አዎ እነዚህ ሰዎች እያሾፉ ነው፣ የልጄን ክብር ሊወስዱ ነው፣ ልጄን ያበረረችው ስትልም ትናገራለች። የአየር መንገዱ ኃላፊ እሷ እንዳበረረችውም ጭምር መናገራቸውን ይቀጥላሉ። እናትና አባታቸውን እንዲሁም ልጆቹን ጭምር እነዛ ሰዎች መውቀሳቸውንም ጭምር ይጀምራሉ። እናት ግን መሄድ የለብንም ለልጄ ይህንን ክብር መስጠት አለባቸው፣ ያደረገው እሱ ነው ብላ ግግም ትላለች። ታዲያ ያደረገው እሱ ከሆነ እንዴት እንደሆነ ሊነግረን እኮ ይገባል ስትልም ጭምር ትናገራለች። አረ ይቺ ልጅ እኮ ይህንን ተናገረች ብቻ አበራለች ማለት አይቻልም፣ ምክንያቱም ስክሪፕት ሰጣችኋት ሊሆን ይችላል ስትልም ትናገራለች። ከሌላ አየር መንገድ የመጣውም ኃላፊ ለ9 ዓመቷ ካፒቴን እንዲሁም ለናታን አዲስ ቻሌንጅን አቀርብላቸዋለሁ። ይህም ቻሌንጅ የሚሆነው ይዘን የመጣናቸው 2 መለማመጃ ፕሌኖች አሉ። እነሱም በፍጥነትና በጥራት ሰርቶ የጨረሰ እንዲሁም ያጠናቀቀ ሰው አሸናፊ ይሆናል። ይህንና ሰዎቹንም ጭምር ይጠይቃቸዋል። እሷም ችግር የለውም እኔ እፈጽመዋለሁ ስትልም ትናገራለች። በዚህ ሰዓት ላይ እናትና አባት ልጃቸውን መደገፋቸውን ይቀጥላሉ። ልጁ ግን በጣም አድርገው ይደናገጣል። እንደዚህ አይነት ነገር እኮ ሰርቼ አላውቅም፣ የተበላሸ ፕሌን ጠግኜ አላውቅም ሲልም ይናገራል። ዝም በል አሁንማ ከተናገርክ እኮ ጨዋታውን ልታስጨርስብን ነው አድርገው ትለዋለች። ልጁም ለማድረግ ይቀበላል። ጠረጴዛ ላይ ፕሌኖቹ ተቀምጠዋል። ቻሌንጁ ሊጀመር ነው። ሰዎቹ ማንም መደገፍ እንዳለባቸው ግራ ተጋብተው እየተከፋፈሉም ጭምር ይገኛሉ። አሁን ቻሌንጁ ሊጀመር ነው። እናት ግን ከባድ የሆነ ጭንቀት ውስጥ ነው የምትገኘው። የዛኛው እናት ግን በጣም አድርጋ ልጇን እየናቀችውም ትገኛለች። የኛ ልጅ ያሳካዋል፣ ያንቺ ልጅ አያሳካውም እያሉ ይናገራሉ። ሌላ አየር መንገድ የመጣውም ካፒቴን እዩ ተመልከቱ፣ ናታን በጣም ጎበዝ ነው፣ የ9 ዓመቷ ካፒቴን ምንም ልታስተካከል አትችልም ሲልም ይናገራል። ናታን ግን ምንም አይነት ፕሌን አስተካክሎ ስለማያውቅ በጣም አድርገው ውጥረት ውስጥ ነው የሚገኘው። ግራም ጭምር ተጋብቷል። አድራራሽ ውስጥ የሚገኙ ሰዎችን በትኩረት እየተከታተሉ ነው የሚገኙት። ልጇ ግን በአስደናቂ ብቃት እየሰራችም ጭምር ትገኛለች። ልጁ ግን በጣም ሞራል ውስጥ በሚገባበት ጊዜ ላይ ሚዲያዎች፣ ካሜራዎች በሙሉ እሷ ላይ ትኩረታቸውን ማድረጉን ይተውና እሱ ላይ ማተኮራቸውን ይጀምራሉ። በዚህ ምክንያት ግን ተደናቅቶ የፕሌኑን ክንፍ እንዲህ አድርገው ይሰብረዋል። ይህንንም በሚሰብርበት ጊዜ የመድረክ መሪው ይመጣና ጉልበትን በዚህ መልኩ ፕሌን ላይ መገጠቀም ብዙ ሰዎች እንዲጎዱ እንዲሁም እንዲሞቱ ፕሌኑም እንዲከሰከስ ያደርጋል። ስለዚህ አንተ ዲስኳሊፋይ ሆናል ሲልም ይናገራል። እናትና አባት ግን በጣም አድርገው ይናደዳሉ። ከሌላ አየር መንገድ የመጣውም አንተ ውሸታም ዋሸኝ፣ እኔን አዋረድከኝ ሲልም ጭምር ይናገራል። አሁን የሚደግፋቸውን ሰዎች እነዚህ ሰዎች ያጥሙ ይመስላል። ከሌላ አየር መንገድ የመጣውም ኃላፊ የ9 ዓመቷ ካፒቴን ያበረረችውን ፕሌን እንዴት አብሬዋለሁ ትላለ፣ ይችን እንኳን ማስተካከል አልቻልክም ብሎም ይነግረዋል። በዚህም ሰዓት ሌላ ሴት ከአየር መንገዱ ትመጣና ለሁለቱም የሰጠናቸው ፕሌኖች ልክ የሆኑ ፕሌኖች አይደሉም፣ እነዚህ ከባድ የሆነ ችግር ያለባቸው ፕሌኖች ስለሆኑ የ13 ዓመት ልምድ የሌለው ሰው ይህንን ፕሌን ሊያስተካክለው አይችልም ሲሉም ይናገራሉ። እናትና አባት በጣም አድርገው ደስተኛ ይሆናሉ። አዎ የአውሮፕላኑ ችግር ነው እንጂ የልጄ ስህተት አይደለም፣ ፕሌኑን በደንብ አድርገው ነው የሚሰራው ሲሉም መናገራቸውን ይቀጥላሉ። ልጅቷ ግን ችግሩን አግኝቼዋለሁ እኔ ላስተካክለው ነው ትላለች። አዳራሽ ውስጥ የሚገኙ ሰዎች በሙሉ እሷ ላይ ትኩረት ማድረጋቸውን ይጀምራሉ። በጣም እኮ ነው የሚያስገርመው፣ እንደ ፕሮፌሰር እኮ ነው እየሰራች የምትገኘው ሲል ኮማንደሩም ጭምር ይናገራል። በጣም የሚገርማሉ። ወደ እሷ ትኩረትም ጭምር ያደርጋሉ። ይኸው እኮ አገኘችው ችግሩን፣ ምንድነው ፕሌኑ የተበላሸ የተሳሳተ ነው የምትሉ ሲልም ከሌላ አየር መንገድ የመጣው ካፒቴንም ይናገራል። እናትና አባት ግን አሁንም ቢሆን ድፍረት ውስጥ ነው የኔ ልጅ ያልፈታውን ችግር እሷ ልትፈታው ልታስተካክለው አትችልም እያሉ ይናገራሉ። እሷ ግን በሚያስደንቅ ብቃት ፕሌኑን አስተካክላም ጭምር ነገረች። ፕሌኑ በሚበራበት ጊዜ ኢንጂኑ ፕሌኑ በራ ከሚንቀሳቀስ ጭምር ተረጋገጠ። አየር መንገድ ውስጥ የሚገኙ ጋዜጠኞች በሙሉ ወደ እሷ ትኩረታቸውን ማድረጋቸውን ጀመሩ። ጋዜጠኞቹም የ9 ዓመቷ ካፒቴን እንዴት እነዚህን ነገሮች ሁሉ ልትገጣጥምና ፕሌኑ ልትመልሰው ቻለች ብለው በጣም አድርገው ተደምመው ነው የሚገኙት። ልጁም እንዴት ልታደርጊው ቻለች ይሄ እኮ ማይታሰብ ነው ሲልም ይናገራል። 20-30 ዓመት ይፈጃል አላልሽኝም እንዴት እሷ ልትሰራው ቻለች ሲልም ጭምር ይጠይቃል። እኔ እኮ አልገባኝም እኮ 20-30 ዓመት ልምድ የሌለው እኮ ይህንን ሊሰራው አይችልም ስትልም ጭምር ትናገራለች። የመድረክ መሪውም 30 ደቂቃ ሳይሆን 9 ደቂቃ ከ37 ሰከንድ ብቻ እንደፈጀባትም ጭምር ይናገራል። ሁሉም በጣም አድርገው ይደናገጣሉ፣ ማጨብጨብም ይጀምራሉ። እናትም በልጇ መኩራቷንም እንዲሁም ማቀፏንም ጭምር ትጀምራለች። ይሄኛው ሰውዬ ግን በጣም አድርገው ይደነግጥና ፕሌኑን ማየቱንም ጭምር ይጀምራል። ፕሌኑ ላይ ያለው ችግር ሙሉ በሙሉ እንደተፈታ በሚያይበት ጊዜ አሃ እውነት ነው ይቺ ልጅ በክፍለ ዘመን አንዴ የምትገኝ ነች፣ ፕሌኑን ያተረፈችውም እሷ ነች ሲልም ይናገራል። እንዲሁም ያኛውም ሰውዬ አዎ ፕሌን ውስጥ የተቀረጸ ሪከርድም አለን፣ እሱም በትልቁ ስክሪን እንከፍተዋለን ሲልም ጭምር ይናገራል። ይህንን የሰማው አባት አረ እንውጣ እያለም ጭምር ይገኛል። የልጁ ቤተሰቦች ሙሉ በሙሉ ከአዳራሽ ሊወጡ ይጥራሉ። ተው ልጅቷ አይደለችም እኛንን
እኮ ፕሌኑን ያሳረፍነው እያላችሁ አይደል እንዴት? ቆዩና ፕሌኑን እንዲሁም ቪዲዮን እንመልከተው ሲሉም ጭምር ይናገራሉ። ፕሌኑ ቪዲዮ ድምጽ ጭምር እዛ ቦታ ላይ ይከፈታል። ያሉት ሰዎችም እያዳመጡ ባለበት ሰዓት ላይ ለካ ትንሿ ካፒቴን ይህንን ሁሉ ነገር ያደረጋቸው እነዚህ ሰዎች ሙሉ በሙሉ አድርገው እየዋሹ ነበር፣ ውሸታሞች ናቸው፣ በጣም ነው የሚያሳፍረው ሲሉ መናገራቸውን ይቀጥላሉ። ልጁም ከባድ የሆነ ፍረት ውስጥም ጭምር ይገባል። እናትና አባትም ከፍተኛ የሆነ ጭንቀት ውስጥ ይገባሉ። ከእናንተ ጋር እንደዋሽ ታረጉኛላችሁ እንዴ? እንደ ውሻ እኮ ነው የተጠቀማችሁበት። እኔ እኮ የአየር መንገድ ኃላፊ መሆኔን አታውቁም እንዴ? ሲልም ጭምር ይነግራቸዋል። እናንተን የደገፍኳችሁ እውነት እንደሆነ አስቤ ነው ሲልም ይጠቁማል። ከዛ በኋላም ኮማንደሩ ችግር የለም ሁላችሁም ትታሰራላችሁ ይላል። ስልኩን ያወጣል። እነዛ አጭበርባሪ ሰዎች የሚገኙት የሽልማቱ አዳራሽ ነው፣ ኑና ውሰዷቸው ሲሉም ጭምር ይነግሯቸዋል። ፖሊሶቹ ከመጡ በኋላም እነማን ናቸው ያጭበረበሩት ትልቁን እውቅና የራሳቸው ያላግባብ ሊጠቅሱ የቻሉት ሲሉም ጭምር ይጠይቃሉ። እነሱ ናቸው ይህንን ያደረጉት ሲሉም ጭምር ይጠቁማቸዋል። አረ ተረጋጋ ፖሊስ በሚሉበት ጊዜ ላይ ፖሊሶቹ ግን ሊሰሙ ምንም ፈቃደኛ አልነበሩም። እነሱም ብቻ ግን አልነበረም ሲያገዛቸው የነበረውም የሌላኛውን አየር መንገድ ስራ አስኪያጅም ጭምር አስረውትም ከዛ ቦታ ላይ ይወስዱታል። የመድረክ መሪውም ሁላችሁም ሰብሰብ በሉ፣ አሁን የምናደርገው ያቺን ታላቋን የ9 ዓመቷን ካፒቴን ወደ መድረክ እንጋብዛታለን፣ ሸኙልኝ ይላቸዋል። መድረክ ላይ እንድትወጣም ጭምር ያደርጓታል። ካፒቴኑም ደግሞ እንዲያጨበጭቡም ጭምር ይጠይቃቸዋል። ያጨበጭባሉ። ሜዳሊያም ጭምር ይሰጣታል። የብዙ ሰው ህይወት ስላተረፍሽን በጣም አድርገን ደስተኛ ነኝ ግሉና ዋንጫውን በዚህ መልኩ አድርገውም ጭምር ያስረክባታል። የ9 ዓመቷ ካፒቴን የሚገባትን ዋንጫ በዚህ ሰዓት እያገኘችም ትገኛለች። ሁሉም ሰዎች በጣም አድርገው ተደስተዋል። የቀጣዩ የአየር መንገዳችን ታላቅ ታሪኮች የሚሰሩት በእሷ ምክንያት ነው እያሉ ሁሉም ሰዎች ሀሳብ መስጠታቸውን ይቀጥላሉ። እሷም የሚገባትን ክብር ታገኛለች። በዚህ ታሪክ የምንረዳው ምንም እንኳን ብንሰራ ሰዎች በስራችን ላይ መጥተው ክብራችንን ለመውሰድ እንደሚሻሙን ነው። በቀጣይ ቪዲዮዎች ላይ የምናየው ምርጥ ፊልሞችን ስለሆነ የዩቲዩብ ቻናል